አምናለሁ። ምክንያቱም እኔ በራሴ ስላየሁት እየሰራሁበትም ስላለሁ ነው። ስለዚህ እናንተም ደግሞ ይሄን ፕላትፎርም ጆይን አድርጉና ግቡ፣ ተቀላቀሉ። እኔ ኢንቪቴሽን ሊንክ ልክላችኋለሁ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ነው የመጣሁት። አንድ አፕሊኬሽን ላስተዋውቃችሁ ነው። በዚህ አፕሊኬሽን አብረን እንድንሰራ። አፕሊኬሽኑ ፖፖ ይባላል። ፖፖ ማለት ልክ እንደ ዩቲዩብ፣ ኢንስታግራም፣ ቲክቶክ፣ ፌስቡክ አይነት የምንጠቀምበት አይነት አፕሊኬሽን ነው። የምናወርደው ከፕሌይ ስቶር ነው። በዚህ አፕሊኬሽን ውስጥ ኮይን ነው የምናንቀሳቅሰው። ኮይን ስናንቀሳቅስ ወደ ፖይንት ይቀየርልናል። ያንን ፖይንት ደግሞ ወደ ገንዘብ አድርጎ መቀየር ነው ማለት ነው። ይሄ አፕሊኬሽን በጣም ሴቶችን ያበረታታል። እርግጠኛ ለመሆን እኔ አይቼው ነው ወደ እናንተ ጋር ይሄን ስራ ይዤው የመጣሁት። ከሰራችሁበት በደንብ የምታተርፉበትና ውጤታማ የምትሆኑበት የአንድ ፕላትፎርም ነው። በዚህ ፕላትፎርም ላይ አብረን እንድንሰራ የቴሌግራም ሊንኬን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ እየገባችሁ ኢንቫይት አደርጋችኋለሁ። ስራውን አብረን እንሰራለን ማለት ነው። ፖፕ አፕሊኬሽን ማለት ቅድም እንደነገርኳችሁ እንደ ዩቲዩብ፣ እንደ ቲክቶክ፣ እንደ ኢንስታግራም እና እንደ ፌስቡክ ነው ብያችኋለሁ። ምንድነው አንድ የሚያደርጋቸው ነገር እንደ ዩቲዩብ ቪዲዮ እንሰራለን። ሲከፍለን ደግሞ ዩቲዩብ የሚከፍለው 30% ለፕላትፎርሙ፣ 70% ደግሞ ለኛ ነው። ቲክቶክ ደግሞ 70 ለራሱ 30% ለኛ ይከፍለናል ማለት ነው። ፌስቡክ እና ኢንስታግራም ደግሞ መረጃዎችን የምንለዋወጥባቸው ፕላትፎርሞች ናቸው። አንድ የሚያደርጋቸው ምንድነው እንደ ቲክቶክ ቪዲዮ ሰርተን መልቀቅ እንችላለን፣ ፎቶ ፖስት ማድረግ እንችላለን። ስክሮል እያደረግንም ደግሞ የምንፈልገውን ነገር ማየት እንችላለን ማለት ነው። እንደ ፌስቡክ ያልኳችሁ ደግሞ ፌስቡክ ላይ ገብተን ዜናዎችን፣ መረጃዎችን እንደምናጋራበት በዚህም ፕላትፎርም ላይ ገብተን ማጋራት እንችላለን ማለት ነው። ኢንስታግራም ነው ያልኳችሁ ደግሞ እንደ ኢንስታግራም የምንፈልጋቸውን ፎቶዎች፣ ፒክቸሮች፣ ማሳየት የምንፈልጋቸውን ነገሮች ማስቀመጥ እንችላለን ማለት ነው። ስለዚህ ይሄ ፕላትፎርም እንደስከ ዛሬው ያሉትን ፕላትፎርሞች ሰብስበው በአንድ ይዞ የመጣልን ፕላትፎርም ነው ማለት ነው። ቅድም ላይ ሴቶችን ያበረታታል ያልኳችሁ በከፈታችሁ በመጀመሪያው ቀን ላይቭ መስራት ትጀምራላችሁ ማለት ነው። ለወንዶች ግን ሌቭል 5 እስከሚደርሱ ድረስ ላይቭ መስራት ስለማይችሉ ያው እስከ ሌቭል 5 በደንብ ጠንክረው መስራት ይጠበቅባቸዋል። ስለዚህ ለዚህ ፕላትፎርም አዲስ የሆናችሁ ሰዎች እና ከኔ ጋር አብራችሁ መስራት የምትፈልጉ ሰዎች ሊንኬን ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ላይ ገብታችሁ ጆይን አድርጉ። የምትፈልጉትም ጥያቄ ካለ በቴሌግራም ማውራት እንችላለን። ቴሌግራም ላይ ጻፉልኝ። ለዚህ ፕላትፎርም እንደ ግብአትነት ልንጠቀመው የምንችለው ኢንተርኔት እና ስልክ ብቻ ነው። ጥሩ ኢንተርኔት ያላችሁና ስልክ ያላችሁ ሰዎች ይሄን ፕላትፎርም ተቀላቅላችሁ መስራት ትችላላችሁ ማለት ነው። እዚህ ፕላትፎርም ላይ ገብቶ ተቀላቅሎ ለመስራት ምንም አይነት ክፍያም ሆነ ምንም አይነት የምናመጣው ኢንቨስት የምናደርግበት ነገር የለም። በዚህ ፕላትፎርም ላይ እኛ ምንድነው ጊዜያችንን ነው የምንሰጠው። ጊዜ ያላችሁ ሰዎች እዚህ ፕላትፎርም ላይ ብትሰሩ ያዋጣል፣ ስኬታማ ትሆናላችሁ ብዬ አምናለሁ። ምክንያቱም እኔ በራሴ ስላየሁት እየሰራሁበትም ስላለሁ ነው። ስለዚህ እናንተም ደግሞ ይሄን ፕላትፎርም ጆይን አድርጉና ግቡ፣ ተቀላቀሉ። እኔ ኢንቪቴሽን ሊንክ ልክላችኋለሁ። ወደኛ ግሩፕ ላይ ተቀላቅላችሁ መስራት ትችላላችሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንሁን። አመሰግናለሁ። ባይ